ሰላም ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናቸው ቤተሰቦቼ? ሁሉ ሰላም ሁሉ አማን? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ እህት ወንድሞቼ እንዴት ናቸው? ደህና ናቸው ወይ? ስራ እንዴት ይዟችኋል? ውሎ ሁሉ ሰላም ሁሉ አማን? እኔ ደህና ነኝ አልሐምዱሊላህ። እናንተ በያላችሁበት ሰላማችሁ ዝዝዝዝዝዝት ይበልልኝ። ወዳችኋለሁ። ሰብስክራይብ፣ ላይክ፣ ኮመንት አድርጉ እንዳታልፉ ማለት ነው። አሳድጉኝ። ዛሬ በናሂ ጉዳይ መጥቻለሁ። እና ናሂ ምን እየሆንክ ነው? የራስ ጥፋት አይታይህም? የራስ ጥፋት ስታጠፋ ውብዬን 24 ሰዓት ታስለቅሳት አንተ ዛሬ ትንሽ ተነካው ብለህ ተንጨረጨርክ አይደል? ተንጨረጨርክ፣ የምትይዘውን አጣህ። ምን ነው የዛን ጊዜ በጀለሶች ጋር ሆነህ እንደዛ ስታስለቅሳት ለምን አላስታወስክም? ዞር ብለህ ቪዲዮዎችን ለምን አላየህም? ለምን ውብዬ መታገስ አቃተህ? ለምንድን ነው ይሄን ያህል ጢባ ጢቤ የምትጫወተው? አንተ ማነህና ነው ግን? አንተ ማነህና ነው? ከማንም ሀለሌ ጋር ስትሀለል ኑረህ መጣህ ዛሬ አይደል? ደግሞ አሁን ወንድሟን አሳሰርክ። ማነህ አንተ? ምን ስለሆንክ? ማን ስለሆንክ? አንተ የማትነካበት ምክንያት፣ የማትታገስበት ምክንያት ምንድነህ ነው ጥያቄው እዚህ ላይ እንዴ? እቺ ሴትዮ ከነፍሰ ጡር እስከ ወሊድ መጫቱና ማረፍ የለባትም። ማረፍ የለባትም። ያንተ ልጅ እኮ ነው የተሸከመችው። ያንተ ልጅ እኮ ነው ታቅፋ ያለችው። የሌላ ሰው ልጅ ነው እንዴ? ምን ነው ለእሷ ማሰብ ተሳነህ? ምነው ወንድምህ እንደዛ ሲያስጠራገርጋትና ሲሰርባት አትስደባት ለምን አላልክም? ዛሬ አንተ ተነካው ብለህ ወንድሟን አሳሰርክ አይደል? አንተም ደግሞ የእሷ ወንድም ከርቸሌ ያስገባሁን አንተም ትገባለህ። ምን ነው ሁሉም መረጃ አለ፣ ሁሉም መረጃ አለ። እንዴ ካሳሰርከው ውብዬን አትማከርም? ታርቀሃለች አይደለ? ሰላም ፈጥራችኋል አይደለ? እንደ ትልቅ ሰው ቁጭ ብላችሁ ውብዬ እንዴት ይሆን ትዳራችን እንዴት እንመልስ ነው እንጂ የሚባለው። አንተ በፈለገህና በፈነነህ ክደህ ወንድሟን ታሳስራለህ። ከዛ አሚን ብላ ውብዬ ትቀበላለች አይደል? ባንተ ሀሳብ። ኧረ የምትገርም ሰው ነህ፣ የምትገርም ሰው ሲያዝንልህ። ከዛ ደግሞ ከእኔ ጋር የሚቆም የለም፣ ከእኔ ጋር እንደዚህ የሚል የለም። አንተ እኮ ሲዋሉ ፈሰስ ነህ። ሲጀመር ሰው አብሮህም እንዲቆምም አትፈልግምም አትሆንምም። እንዴ ሴትዮዋ የትዳር አጋርህ እንጂ ምንህ መሰለችህ? በቤተሰቦቿ መጥተህ ወንድሟን አሳስረህ እስር ቤት ከተጨለማ ቤት አሳስረህ ከዛ አንተ ውብዬ ጋራ ሽሽብል ልትቀመጥ ጥጦ ትጠባለህ። ማሰቢያ ተደፍኖ ነው እንደ የመጣኸው? ጎዳና ላይ ስታደር ማሰቢያ ጠፍቶብህ ነው የመጣኸው? ሰው በዙሪያ ያለ ሰው እንኳን ሲለምን ሲመክረህ አትሰማም? ትንሽ ምነው ውብዬ እንዴት እናርግ፣ እንዴት ልሆን፣ ምን ያህል ጊዜ ልታገስሽ፣ እንዴት ላርግ ብለህ ከውብዬ ጋር መማከር ማስረዳት ያለውን ነገር መሆን ሲገባህ አንተ ብድግ ብለህ ተመቼ ብለህ ፖሊስ አመጣህ አይደለ? ፖሊስ አምጥተህ ወንድሟን አሳሰርክ። ከዛ ቤቴ ሻንጣይን ይዤ መለሳለሁ። አንተ አለፍ ብለህ ቪዲዮዎችህን ዞር ብለህ አስታውሰው። ከጀሌዎችህ ጋር ሆነህ ስንት ስታስለቅሳት፣ ስንት ያንን ሁሉ ሙሲባ ስታሳያት እሷ አላሳሰረችህም። እሷ ማለት ነው እሷ አላሳሰረችህም፣ ምንም አላደረገችህም። ዛሬ ትንሽ ተነካሁ ብለህ አንተ ግን ያዙ ይልቀቆኝ አልክ። ጨርቅህን ልትቀድ ደረስክ። እሷ ያንን ስንት ወር፣ 4 ወር ሙሉ ደም እንባ ስታለቅስ ታግሳ ነው። እስር ቤት እንኳን ልውሰድህ ሊያሳስርህ አላለችም። አየህ፣ ባይምሮ የምን ያህል እንደምትበልጥህ እዚህ ላይ መገመት ትችላለህ። የልጆችህ እናት ናት አይደል? የልጆችህ አጎትን ያሳሰርከው። እነዚህን ልጆች አድገው ምን እንደሚሉ ታውቃለህ? አጎታችንን ያሳሰረ እናታችን ወንድም እንዲያደርገ ብለው ነገ ምንድን ነው የምታስቀምጥላቸው? መማከር አይበልጥም? ከባለቤት ጋር እንደ ባለፈው እንኳን ተጣልታቸው አይደለም ታርቃቸዋል አይደለ? አሁን የባሰ ዙሩን አከረርከው። ሲጀመር ውብዬን ታጣታለህ ማለት ነው። በገዛ ስራህ አታገኛትም። ትናንትና እንደዛ አድርጋ መናጭ ቀጥላለች አይደለ? ጭራሽ አከረኸዋል። እንኳን ቤት ልትመለስ ጭራሽ ውብዬንም ልጆችንም አታይም በዚህ ስራ ማለት መታገስ ነበረብህ።
እስከ ዛሬ ኑርሃል፣ እስከ ዛሬ ቆይተሃል፣ እስከ ዛሬ ጎዳና ላይ ነኝ ብለሃል አይደለ? እስከ ዛሬ አልፏል አይደል? ያን ሁሉ እንኳ ችላ እሷ አልፋለች እኮ። ወንድምስ ሲሰርባት አንተ እንደዛ ስታረጋት አንቺ ሰው ነሽ የሰው ጭራቅ ስትላት ስንት ስንት እንኳን እኛ አልቅሰን ደምተናል። እንኳን እሷ ማለት ነው። ዛሬ ትንሽ ተነካው ብለህ አበርክ፣ ያዙ ልቀቁኝ አልክ፣ መድረሻ አጣህ። የሰው ልጅ ትዕግስት ያስፈልገዋል። የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ የሚባል ነገር አለ እና ቶሎ ቶሎ ብለህ አንተ ትዳር ልትገባ የሞቀ ቤት ልትገባ ልጁን አሳስረ ማለት ነው። በአንተ ቤት ሲያምርህ ይቀራል። ትናንትና አሳይተሃለች። ከባልሽ ወንድምሽ ይበልጥብሻል። አዎ የእናቷ ልጅ ወንድሟ ይበልጥባታል። ባል ቢሄድ እኮ ባል ይመጣል፣ ወንድ ቢሄድ ወንድ ይመጣል። የእናት ልጅ ግን መተኪያ የለውም፣ አይተካም የእናት ልጅ። ስለዚህ በምን አይምሮ እንደምታስበው አላውቅም። አንተ እኮ ዳጊም ቢነኩብህ ሽንጥህን ገትረህ እንደምትከራከር እያየን ነው። ምንም አላረገሽም፣ አልሰደበሽም፣ አልተናገረሽም እያልክ ስትነግራት ነበር አይደለ? ግን በቪዲዮ ያለ ነገር ነው፣ በአደባባይ ያለ ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።